መዳን ለምን አስፈላጊ እንደሆነ አስበህ ታውቃለህ? ሰዎች ከተወለዱበት ጊዜ ጀምሮ በብስጭት ይጾሉ። መጀመሪያ ላይ በረሃብ ይጾሉ። ከዚያም እንክብካቤውን ማጣት በማሰብ እንባውን አፈሰሰ። ልጆች እያደጉ ሲሄዱ ፍላጎቶቻቸውና ብስጭታቸው በተለያዩ መንገዶች ይገለጣል። የሰው ልጅ ከተወለደበት ጊዜ ጀምሮ የነበረው የፍላጎት ምንጭ ምንድን ነው? መጽሐፍ ቅዱስ የሰው ልጅ ፍላጎቶችና እርካታ ማጣት ከተወለደበት ጊዜ ጀምሮ እንደነበሩ ይመሰክራል። ስግብግብነት፣ ቅናት፣ ጥላቻ፣ ቁጣና ጠብ ይባላል። ልጆች ስግብግብ፣ ቀናተኛና ጥላቻ ያላቸው ሲሆኑ ይህን እንዲያደርጉ ሳይማሩ ይቀራል። ይህን የኃጢአት ተፈጥሮ ነው። በዚህ የሰው ልጅ ተፈጥሮ ምክንያት ዓለም በጥላቻ፣ በግጭት፣ በወንጀልና በጦርነት የተሞላች ናት። ስለዚህ ዳዊት ከልጄ ጀምሮ ኃጢአተኛ ነበሩ፣ እናቴም ከፀነሰችኝ ጀምሮ ኃጢአተኛ ነበሩ ሲል ተናዘዘ። ሰዎች ኃጢአተኛ ሆነው አድገው ሳይሆን ኃጢአተኛ ሆነው ይወለዳሉ። ስለዚህ ኃጢአት የመጀመሪያው ኃጢአት ተብሎ ይጠራል። የዚህ ኃጢአት መጀመሪያ ደግሞ የመጀመሪያዎቹ ሰዎች አዳምና ሔዋን ፈጣሪ በሆነው በእግዚአብሔር ላይ ባመፁበት ጊዜ ነው። እግዚአብሔር የፈረደበት ይህ ኃጢአት በሰዎች ሊወገድ ስለማይችል ሰዎች የኃጢአትን ችግር የሚፈቱበት ምንም መንገድ የለም። እግዚአብሔር ቀደም ብሎ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነው ብሎ ነበር። ሰው ኃጢአተኛ ሆኖ ይወለዳል፣ በኃጢአት ይኖራልና እንደ ኃጢአተኛ ይሞታል። መጽሐፍ ቅዱስም ሰው አንድ ጊዜ እንዲሞት ከዚያም በኋላ ለፍርድ እንዲቀርብ ተወስኗል ሲል ይመሰክራል። መጽሐፍ ቅዱስም ሰው አንድ ጊዜ እንዲሞት ከዚያም በኋላ ለፍርድ እንዲቀርብ ተወስኗል ሲል ይመሰክራል። በዚያ መስቀለኛ መንገድ ላይ በሕይወት እያለህ ወደ ገነት ወይም ወደ ሲኦል መሄድን ለራስህ መወሰን አለብህ። መጽሐፍ ቅዱስ ለሰው ቅን የምትመስል መንገድ አለች፣ በመጨረሻ ግን ወደ ሞት ትመራለች ይላል። ወደ ሞት በሚወስድ መንገድ ላይ እየተጓዝክ ሊሆን ይችላል። እንደዚያ ከሆነ ለመትረፍ ወደ ኋላ መመለስ አለብህ። ኃጢአታቸውን መተው የማይችሉ ሰዎች በእግዚአብሔር ይፈረድባቸዋል፣ እናም ወደ ዘላለማዊ ቅጣት ማለትም ወደ ሲኦል ይሄዳሉ። ነገር ግን የእግዚአብሔር አስደናቂ ጸጋ ለሰው ልጅ በተስፋ መቁረጥ ውስጥ ተሰጥቷል። እግዚአብሔር የሰውን ልጅ ኃጢአት ለማስወገድ የራሱን ልጅ ሰው ኃጢአት በጻድቅ ሰው ደም መታጠብ እንዳለበት እግዚአብሔር በሰጠው መርህ ምክንያት እግዚአብሔር ልጁን በሰው መልክ ወደ ዓለም ልኮ የጽድቅ ደሙን በመስቀል ላይ አፈሰሰ። ለዚህም ነው መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና የሚለውን የሚመሰክረው። እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ ከኃጢአት ሊያድነን ወደዚህ ዓለም እንደ አዳኛችን መጥቶ ካመንን እንደምንድን ተናግሯል። በሌላ አነጋገር ኢየሱስ ክርስቶስ የራሱን ደም አፍስሶ የኃጢአትን ዋጋ ለመክፈል በመስቀል ላይ ሞተ። የመዳንን መርህ ባጭሩ ላብራር። ኢየሱስ ክርስቶስን እንደ አዳኝህ ለመቀበል በመጀመሪያ ኃጢአተኛ መሆንህን አምነህ ከልብህ ወደ እግዚአብሔር ንስሐ መግባት አለብህ። ከዚያም በመንፈሳዊ ሁኔታ አንድ አስደናቂ ነገር ይከሰታል። ከኃጢአቶች ከልብ ንስሐ ስትገባ ኃጢአቶች ሁሉ ወደ ኢየሱስ ይተላለፋሉ። ምክንያቱም ኢየሱስ የኃጢአትን ዋጋ ለመክፈል ደሙን በመስቀል ላይ ስላፈሰሰ። እነዚህ መንፈሳዊ ውጤቶች የሚመነጩት በኢየሱስ በእውነት ስታምን ነው። ኃጢአቶች ሁሉ ወደ ኢየሱስ ሲተላለፉ የእርሱን ጽድቅ ይሰጥሃል። የኢየሱስን ጽድቅ ስለተቀበልክ በእግዚአብሔር ፊት ተዋድቅ ተብለህ ትቆጠራለህ። ያለፉት ኃጢአቶች በሕይወት ውስጥ ቢቀሩም እግዚአብሔር እንደማያስታውሳቸው ቃል ገብቷል። በዚህ የእግዚአብሔር ቃል ኪዳን የእግዚአብሔር ልጅ ትሆናለህ፣ እግዚአብሔርም ወደ ሰማይ ይመራሃል። አሁን ኢየሱስ ክርስቶስን እንደ አዳኝህ በልብህ ውስጥ መቀበልና በእርሱ ማመን አለብህ። ኢየሱስን እንደ አዳኝህ ትቀበላለህ። አሁን የሚከተለውን ጸሎት እንደ ራሱ አድርጎ ያስቡበትና ከእኛ ጋር ይከተሉ። እግዚአብሔር ወይ በአስተሳሰብ በቃልና በተግባር እጅግ ኃጢአት ሰርቻለሁ፣
በእነዚህ ኃጢአቶች ምክንያት ከቅዱሱ ጋር ያለኝ ግንኙነት እንደተቋረጠና ለዘላለም ለሚደርስብኝ ስቃይ እንደተዘጋጀሁ ተረድቻለሁ። እግዚአብሔር ሆይ አሁን በፊት መጥቻለሁ። ኢየሱስ ወደ ዓለም የመጣው እኔን ለመውደድና ለማዳን የእግዚአብሔር ልጅ እንደሆነ አምናለሁ። ኢየሱስ የሚገባኝን ቅጣት ተቀብሎ በመስቀል ላይ እንደሞተ አምናለሁ። እግዚአብሔር ሆይ ከልብ ንስሐ እገባለሁ እና ካለፉት ኃጢአቶቼ እመለሳለሁ። እባክህ ኃጢአቶቹን ሁሉ ይቅር በል። አሁን በዚህ ቅጽበት የልቤን በር ከፍቼ ጌታ ኢየሱስ ክርስቶስን እንደ አዳኜ አድርጌ እቀበላለሁ። ኢየሱስ ለዘላለም አዳኝ እንደሚሆን አምናለሁ። በኢየሱስ ስም እጸልያለሁ፣ አሜን። አሁን አዲስ ሰው ሆነሃልና መጽሐፍ ቅዱስ በእግዚአብሔር ቃል ኃይል ዳግመኛ ተወልደሃል በማለት ለዚህ ምስክርነት ይሰጣል። በመንፈሳዊ ዳግም የተወለደ ሰው መንፈሳዊ ምግብ ያስፈልገዋል። ያ ምግብም የእግዚአብሔር ቃል ነው። ለዚህም ነው መጽሐፍ ቅዱስ እንደተወለዱ ሕፃናት የቃሉን ንጹሕ ወተት ተመኙ የሚለው። በሌላ አነጋገር የእግዚአብሔርን ቃል ተመኙ። መጽሐፍ ቅዱስን በየቀኑ የምታነብ ከሆነ በመንፈሳዊ የጎለመሰ ሰው ትሆናለህ። የእግዚአብሔርን ቃል ስታነብ የእግዚአብሔርን ድምፅ በመንፈሳዊ ትሰማለህና በጸሎት ከእግዚአብሔር ጋር ትገናኛለህ። በዚህ መንገድ እግዚአብሔር ቃል የገባው ሰማያዊ ተስፋ በልባችሁ ውስጥ በብሩህ ያበራል።